ዓለም አቀፍ የሚዲያ ዘመቻ የተሰራው ስራ የምስራቹን ይዞልን እየመጣ ነው። እንኳን ደስ ያላችሁ። በአርሲ ኦርቶዶክሳውያን የምስራች እንዲሁም በተለያዩ ቦታዎች ላሉ ለሚሰቃዩ ኦርቶዶክሳውያን ከአሜሪካ ከፍተኛው ምክር ቤት የተሰማለ። በመቀጠልም እንግዲህ ብዙዎቻችን የምናውቃት ሶፊያ ሽባባው ወደ ቅድስት ቤተክርስቲያን ኦርቶዶክስ ለመምጣት አንድ እግሯን አስገብታለች። ሰሞኑን አነጋጋሪ የሆኑ በጎንደር የተፈጠረው ነገር ብዙዎች ሊቃውንት ሐሳባቸውን እየሰጡበት ነው። አሁንስ ምን ደረሰ የሚለውን የምናይ ይሆናል። ቪዲዮን ላይክ፣ ሰብስክራይብ እንዳይረሳ። ዲያቆን ቤተማርያም ነኝ። ቀጥታ ወደ ቪዲዮዎች። ዓለም አቀፍ የሚዲያ ዘመቻ የተሰራው ስራ የምስራቹን ይዞልን እየመጣ ነው። እንኳን ደስ ያላችሁ። እኔ ደስ ብሎኛል። ስለ ሁሉም ነገር እግዚአብሔር ይመስገን። ይሄ ነገር እንዲሳካ ሁላችሁም በየአቅማችሁ ጥረት አድርጋችኋልና እግዚአብሔር ያክብርልን። እንኳን ደስ ያላችሁ። ዓለም አቀፍ የሃይማኖት ተቋማት ቢሮ እግዚአብሔር ይመስገን ከብዙ የስልክ ኮንፈረንሶች በኋላ ትላንትና ኮሚቴዎቹ በአካል በመገኘት ለ2 ዓመታት ከ2016 እስከ 2018 የተፈናቀሉትን፣ የተገደሉትን፣ የተቃጠሉትን ቤታቸው የፈረሰባቸውን እያንዳንዱን ዶክሜንት ተሰንዶ እንዲሁም ስብሰባ ለረጅም ሰዓት ስብሰባ ተቀምጠው ሐሳባቸውን ብፁዓን አባቶችም ጭምር አሳውቀው ገልጸው መጥተዋል። በዚህ ጉዳይ ደግሞ የዓለም አቀፍ የሃይማኖት ተቋማት የአምባሳደር እንዲሁም የትራምፕ ተወካዮች ሌሎችም የሃይማኖት ተቋማት ባለስልጣኖች የተገኙበት ስብሰባ ነው እና እኔ እንደው ብዙ መናገር ስለማልችል ነው። እግዚአብሔር ይመስገን። ግን አሁንም ደስ ስላለኝ ሳኩ እንጂ ሰርተናል ማለት አይደለም። ብዙ ስራ ይጠበቅብናል። ከዚህ በኋላ በደንብ መስራት አለብን። እንኳን ደስ ያለ አቡነ ሉቃስን ጨምሮ በአሜሪካ የሚገኙ የቅድስት ቤተክርስቲያን ልጆች እንግዲህ ለዓለም አቀፉ ማህበረሰብ እያሰሙ ይገኛሉ ማለት ነው። መገደላችን ለጊዜው ባይቆምም ዓለም መስማቱ ግን በጣም ደስ የሚል ነገር ነው። አሁንም ቀጥለዋል ስብሰባቸውን። በጣም ደስ የሚል ነገር ነው። በተለይም በአርሲና በተለያዩ ቦታዎች ለሚገደሉ እህት ወንድሞቻችን ኦርቶዶክሳውያን ለሁሉም በሁሉም ቦታ ላለው ነገር በምስል እያንዳንዱን ቀርጸው እንግዲህ ሄደው በማመልከት ከ2 ዓመት በኋላ ነው የተሳካላቸው። ከዚህ በፊት የነበረውን ችግር እንግዲህ እንደ ዓለም አቀፍ ሃይማኖት ጉባኤ ለማመልከት ይከብዳል። እንኳን አይደለም ለዓለም አቀፉ የሃይማኖት ጉባኤ እንደ ኢትዮጵያም የሆነ መግለጫ ለመስጠት ምን ያህል መከራ እንዳለ ለዛውም ትክክለኛ እንደማይሆን የሀገር ውስጡም ይታወቃል። ነገር ግን እንደ ዓለሙ እንደዚህ ድምጽ ለማሰማት ምን ያህል የሄዱበት ርቀት በጣም ደስ የሚል ነው። በመቀጠልም ቪዲዮ ያሳዩዋችሁ እንግዲህ ትላልቅ ዓለም አቀፍ ውይይቶች በተለይ ቀጥታ ስርጭት በሚካሄዱበት ጊዜ ኦርቶዶክሳውያን ኮሜንቱ ላይ ድምጽ ቮይስ ኦፍ ኢትዮጵያ ኦርቶዶክስ ቮይስ ኦፍ ኢትዮጵያ ኦርቶዶክስ ለኢትዮጵያ ኦርቶዶክስ ድምጽ እንሆን የሚል መልእክቶችን በብዛት እየጻፉ ነው። አልሰለቹም። መሆኑን ውስጥ ለውስጥ በጣም የሚሰሩ አለ ቅድስት ቤተክርስቲያን ልጆች እና እግዚአብሔር አምላክ እያንዳንዱ የምንሰራውን ነገር ወደ ፍሬ ያደርግልን ነው። በቃ እና አሁን ይሄ ቪዲዮ ምንድነው ለእናንተ ላሳያችሁ ፈለኩት። በተለይ አሁን ላይ ከመርካቶ ከተለያዩ ቦታዎች ላይ እንግዲህ የቤተክርስቲያን መገልገያ ልብሶችን እንዲሁም የክህነት ልብሶችን በመልበስ የቅድስት ቤተክርስቲያን አባቶች በማስመሰል ብዙዎችን ግራ የሚያጋቡ እየበዙ መጥተዋል እና አንዳንዶቹን ለምሳሌ ይሄን ያሳየዋችሁ ፕሮፋይሉንም ለማየት ሞክሬ ነበርና ከዚህ በፊት የሚሰብካቸው ስብከቶች ብዙ ተቀባይነትና ብዙ ተመልካች ስላላገኘ ተሐድሶ ላይ ነው የሚያገለግለውና አሁን ግን ልብሱን ግጥም አድርጎ መስቀሉን ይዞ እኛ የሃይማኖት አባቶች እያለ እንግዲህ እያስተማረ ይገኛል ማለት ነው። ብዙዎቻቸው እንዳትበሉ ከነጣቂ ተኩላዎች ተጠበቁ። ለማስታንት ቤት ውስጥ ሆና ስትቃተት የነበረችው ነፍሳለች። ሶፊያ ሽባባውን እንግዲህ ስንመለከታት ነበረ። አንዴ ቦሌ መድኃኔዓለም ተገኝታ ቅዳሴ ለማስቀደስ ይቃጣታል። አንዴ በቲክቶክ መታ ከሊቃውንቱ ስር ለመማር ይከጅላታል። የኛ ሊቃውንቶችም እንደዚሁም የቲክቶክ ሰራዊቶቻችንም ጭምር እሷን ለማስተማርም ሰንፈው አያውቁም። እንደምትመለከቷት ሶፊያ እንግዲህ
ሁሌ ነፍሷ ስትራብ ኦርቶዶክስ ናት ምላሿ። ነፍሷ ጥያቄ ሲመጣባት ኦርቶዶክስ ጋር ነው የምትለጠፈው። እንደዚሁ በዓለም ባዶነት ሲሰማትም ጭምር ራሷን ለመሙላት ከኦርቶዶክስ አስተምህሮ ነው የምትዋሰው እንጂ በራሷ ቆማ እንደሰማችሁት እንግዲህ ብዙዎች ታውቋታላችሁ። ሶፊያ ሽባባው እንግዲህ በአገልግሎቷ በተለይም በፕሮቴስታንቱ ላይ ከፍተኛ ድርሻ ያላት መሆኗ ብዙዎች ዘንድ እየታወቀ ነውና ቅድስት ቤተክርስቲያንም ታዲያ ሁሉ ጊዜ ሁለት እግሯን ለማስገባት እንግዲህ ሲፈልጋት ቦሌ መድኃኔዓለም ታስቀድሳለች፣ በጣም ትመሰጣለች። ብዙዎች መነጋገር ያደርጓት ነበር። ከአንዳንዴም ከአባቶች ስር ቁጭ ብላ ትማራለች፣ በሶሻል ሚዲያዎችም በተለያዩ ነገሮች። አሁንም እየሰጠችው ያለው እንግዲህ ዜማዎችን አንዳንዶቹን ራሱ ይዛቸዋለች እና እንደዚህ ውስጥ እየፈለገቻት ነገር ግን ያሰራት ነገር ባናውቅም እግዚአብሔር ወደ ትክክለኛው መንገድ ይመልስሽ ነው የምንላት። በጠባብ መንገድ ነው የመጣ ነው። ዛሬ ከናንተ ጋር የተሳተፍ ነው። እንዴት እንመጣለን? ምዕመናን እንዳይሞቱ የምዕመናን ሞት ምክንያት የሆነውን ነገር ለይቶ አውቆ አባቶቻችን ከፊቱ ናችሁ ብትመሩ። እኛን የመሰለው ሊቅ ነቅለው ጥለው አዲስ አበባ ይንከራተታሉ አይደለም? እንታ ተስፋ አራተኛው ሊቅ ለ32 ዓመት ጥጉራቸው እስኪነጣ የጥርስ ድዳቸው እንኳን እስኪለወጥ ድረስ መከራ ያዩበት ደብረ ይህንን ነው የሚከፍላቸው። ይህንን ቪዲዮ ለእናንተ ላሳይ የፈለኩት ምክንያት ምንድነው? ብዙዎቻችሁ የምታውቁ ይመስለኛል። የማዕከላዊ ጎንደር ሀገረ ስብከት ስራ አስኪያጅ ነበሩት፣ በግፍ የተገደሉት አባት ማለት ነው። እንዴት እንደሚናገሩ ለሀገራቸው ለሕዝባቸው እንዴት ጠንክረው እንደሚሰሩና ምን አይነት ሐሳብ እንደሚያፈልቁ እንደዚህ አይነት አባቶች ታዲያ በተለያየ ምክንያት እየጠፉብን አሁን ጎንደር ላይ የተከሰተው መንስኤው ምንድነው ብንል በእነሱ ምትክ እየተተኩ ያሉት እንግዲህ መናፍቃን እግራቸውን እያስገቡ ጠንካራ አባቶቻችን ደግሞ በተለያየ ምክንያቶቹ ይብዙ እንጂ በተደራጀ መልኩ እንግዲህ አባቶቻችን እያጣን። ታዲያ በጎንደር ሰሞኑን የተደረገው አስደንጋጭ ነገርና ጠንካራ ኦርቶዶክሳውያን የሚባሉት ለምን ይህን ችግር ገጠማቸው? መናፍቃን ጎንደር ላይ እንዴት እንዲህ ሊሰለጥኑ ቻሉ? የሊቃውንት ሀገር የሃይማኖት ሀገር በምትባለው ጎንደር ላይ ብዙ ታሪክ ባላት በዚህ ታላቅ ሀገር ላይ እንዴት መናፍቃን እንዲህ ሊፈነጩ ቻሉ? እንዴት ማይተብ ያሰረ ክርስቲያን ነጠላ ለብሶ በመናፍቃ አዳራሽ እንዲህ ሲንከባለል ዋለ ብላችሁ ለምትጠይቁ እያንዳንዱን መልስና እውነታ እኔ ነግራችኋለሁ። እስከ መጨረሻው ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ለብዙዎች አዳርሱት። አሁን ጎንደር ያለችበት ሁኔታ ምን ይመስላል? ከወጣቱ ስንነሳ ግማሹ ወጣት ተሰዷል፣ ግማሹ ወጣት በጦርነት አልቋል፣ ግማሹ ወጣት ደግሞ ተሳቋል፣ ግማሹ ወጣት አንገቱን ደፍቶ እየወጣ እየገባ ስራውን የሚሰራ ነው፣ ግማሹ ወጣት ቲኔጀሩ ደግሞ በቁማር የተጠመደ በሱስ የወደቀ የሚጠጣ የሚቅም የሚያጨስ ስለ ቤተክርስቲያን የማይገደው ከዓመት አንዴ በጥምቀት ወይም ደግሞ በመስቀል መጥቶ ያውም ተጣልቶ የሚሄድ በጥምቀት ሃይማኖታዊ ይዘቱን ከማስጠበቅ ይልቅ በጭፈራና በሙዚቃ የሚያሳልፍ አልጋ ቤቱን የሚያጨናንቅ ወጣት የሞላባት ሀገር ብትኖር አሁን ጎንደር ናት። እንዲሁም ምዕመኑን ብንመለከት ግማሹ ምዕመን በጣም ቸግሮታል፣ ጦርነት አጎሳቁሎታል፣ ስራ እንዳይሰራ እንኳን መንገድ ተዘግቶበታል፣ እንዳይወጣ እንዳይገባ በነፃነት ስራውን እንዳይሰራ እገታ በዝቶበታል፣ ልጁ ይታገትበታል፣ ልጁ ታግቶበት 1 ሚሊዮን 2 ሚሊዮን ይጠየቅበታል። ብዙ ምዕመናን ተቸገረው ነው ያሉት። ሚላስ የሚቀመስ የሌላቸው በየቤታቸው ተቸገረው ችግራቸውን ተሸክመው የሚቀመጡ ብዙ ክርስቲያኖችና ምዕመናን አሉ። የሚያስገርመው ደግሞ ግማሹ ደግሞ የደላው ነው። ቀን በቀን ቁርጥ እየቆረጠ የሚበላ የወደቁትን የተራቡትን ወገኖቹን ዘመዶቹን ዞር ብሎ ማይመለከት በየመጠጥ ቤቱ በየጭፈራ ቤቱ ብር የሚበትን ሰው ሞልቷል። እረፍ ብሎ እንዳይናገር ንስሐ አባት ደግሞ ችግሩ በልጦበት በገንዘብ ተደልሎ ቁጭ ብሏል። ስለ ቤተክርስቲያን ችግርና መከራ ሰምቶ አረ ጉድ ነው ብሎ የሚያልፍ እንጂ ችግሩን ለመፍታት የሚሯሯጥ ምዕመን ደንብዛም የለም። ቤተ ክህነቱም ቢሆን ሙስናና በዘር መከፋፈል ነግሶበታል። እንዲሁም ወደ ቤተክርስቲያን አስተዳዳሪዎች ብንመጣ ደግሞ በመንፍቅና የሚጠረጠሩ ብዙ ቤተክርስቲያን አስተዳዳሪዎች አሉ። ምዕመናንን ከመርዳት ይልቅ ምንም ያልሆነ ቤተክርስቲያን አፍርሰው ህንጻ ቤተክርስቲያንን ለመስራት ይራራጣሉ። ህንጻ ስላሴ ግን እዚህ እየፈረሰ ነው። ሃይማኖቱን ስለሚለውጠው ምዕመን ስለሚቸገሩ ምዕመን አይገዳም። ጎንደር ላይ እንግዲህ የተፈጠረው ልዩ ተአምር በሚባል ደረጃ እስካሁን ተደርጎ የማይታወቀው ሊፈጠር የቻለበት ምክንያት የተለያዩ ችግሮች ቢሆኑም ዋነኛው ነገር ግን በገንዘብ ምክንያት ነው ማለት ነው።
እንግዲህ ይህንን እየመሩ ያሉትና የተገኙትን በዋነኛነት በቤተ ክርስቲያን ተሰግስጎ ያለ መናፍቃን ነው ማለት ነው። ተመሳስለው ያሉ እንግዲህ አሁን ቅድስት ቤተ ክርስቲያናችን ብዙ ህንፃዎችን በብዙ ቦታዎች እየተሰራ ይገኛል። በተለይም አንዳንድ ቤተ ክርስቲያንም እንዲያውም እየፈረሰ ማሻሻልና ወደ ዘመናዊነት ይቀየራል በማለት ትልቅ ዘመናትን የሚፈጅና ብዙ ሚሊዮኖችን የሚፈጅ ወጪ ተደርጎ ይሰራል። ነገር ግን ህንፃ ቤተ ክርስቲያኑ ተሰርቶ ኦርቶዶክሳውያን ክርስቲያኖች ግን የትም እያለቁ ነው ያሉት። ሰበካ ጉባኤ የነበሩ ሰበካ ጉባኤዎችን ያልሆነ የሆነ ነገር እያሏቸው አጠቃላይ ሰበካ ጉባኤ ደብዳቤ ያስገብቱ ወጥቷል። አሁን በቀር ሌላ ሰበካ ጉባኤ ምርጫ ይደረጋል። እሱም እንዳይደረግ ጥረት እያደረጉ የሰበካ ጉባኤ ምርጫ እንዳይደረግ ጥረት እያደረጉ በራሳቸው ብቻ ውሳኔ የሚወስኑት። ማንንም ሰው አያስፈቅዱም። ምንም ስብሰባ አይፈልጉም። ቀጥታ የፈለጉትን ነገር እያደረጉ ነው ያሉት። ይሄ አባ ምስጋና የተባለው ሰው ማለት ነው። ይሄ ብቻ በቃ ብሏቸው ብሩ ሲያንስባቸው በራስ አገዝ ህንፃና በመርቆሬዎስ ጸበል አካባቢ የተሰራውን የልማት ስራ ተከራይተው የሚኖሩ ምዕመናን ላይ ማንንም ሳያማክሩ የተጋነነ እና ተገቢ ያልሆነ የቤት ኪራይ ጨምረዋል። ምክንያቱም ብር እየጨረሱ ነው። ወጪ በኃይለኛው እያወጡ ነው። የራሳቸውን ክብር ማስጠበቂያ ደሞዛቸው ምናምቻው እንዳለ ያለ ፈቃድ ከፍ አድርገዋል። ይሄ ደግሞ ሲያዩት ደግሞ ብሩ እንደማይበቃ ሲያውቁ ደግሞ በአካባቢ ተከራይተው ያሉ ምዕመናንን ደግሞ ጭማሪ እየጨመሩባቸው እያስጨንቋቸው በሰንበት ቀን ተገቢ ያልሆነ የተንዛዛ መርሃ ግብር ማድረግ፣ የቤተክርስቲያን አውደ ምሕረት በቲያትር መድረክ ማስመሰል እና ትውፊቱን ባልጠበቀ መልኩ እንደ ባለዛር አንድ ሰሞኑን በተፈጠረው ምክንያት ለፓስተሮች አሳልፈው የሰጡበት ምክንያት ዋነኛው ችግር ምንድነው? ምዕመናን በእሁድ በበዓላት ሰንበት ዕለት እልል እንዲሉ ማድረግ፣ ሐሳብን እንዲቀበሉ ሁሉም ነገር ማድረግ። ነገር ግን ህዝቡን በመሸምገል እነሱ ውስጥ ለውስጥ የሚሰሩት ገንዘቦችን በመሰባሰብና ቤተክርስቲያናትን ይበልጥ አደጋ ላይ በመክተት ይሄን ያህል እየተጠየቅን ነው፣ ይህን ያስፈልጋታል በማለት ኦርቶዶክሳውያንን በዓለም አቀፍ ዘመቻ እንዲሳተፉ በማድረግ የተለያዩ ገንዘቦች ይሰበሰባሉ። በዚህ ምክንያት ታዲያ ብዙ ኦርቶዶክሳውያን ለሃይማኖታቸው ቀና፣ ብዙዎቻችን ምጽዋትን በማድረግም እንግዲህ የቤተ ክርስቲያን ልጆችን አሳልፈው እየሰጡ ነው። ስለዚህ ብዙዎቻችን ኦርቶዶክሳውያን እንደዚህ አይነት አባቶችን በማጋለጥ በምንችለው የቅድስት ቤተክርስቲያን ኃላፊነታችን እንወጣላለሁ። ካህናቱንም ያበላሻችሁን እናንተ ናችሁ። አዛኘን እኛ ቢራ አናውቅ ነበር፣ ሽቶ አናውቅ ነበር፣ መጠጥ አናውቅ ነበር። ያስለመዳችሁ እናንተ የከተማ ሰዎች፣ በተለይ የአዲስ አበባ ሰው ገዳም ትሄዱና ለመነኮሳት ቋንጣ ቀጥቅጣችሁ እየወሰዳችሁ ያለመዱትን ሽቶ እየወሰዳችሁ አበላሽታችሁ ከገዳም እያወጣችሁ ከቤታችሁ እያመጣችሁ ለየግላችሁ አንዳንድ መነኮስ እያበጃችሁ እርጩልኝ እያላችሁ እናንተ አይደላችሁም ገዳሙን የፈታችሁት? ገንዘብ ገዳማት በህብረት የሚኖሩትን የጠቀማችሁ እየመሰላችሁ በአንድነት የሚኖሩት ገዳማት እኮ በገዳም ውስጥ መርፌ እንኳን የግላቸው እንዲኖራቸው አይፈቀድም። መርፌ ግን እያንዳንዱ መነኮሳት ብር እንዲያከማችሁ አድርገን ገዳማት እንዲፈቱ እየወሰዳችሁ እየሰጣችሁ የምታበላችሁ እናንተ ናችሁ። ገብረ ኪዳን ቃለ ሕይወትን ያሰማልን። እንግዲህ ብዙዎቻችን የማናውቀው በተለይም በገዳማ አካባቢ በተለያዩ ቤተክርስቲያን አካባቢ ገንዘብ እየሰጠን እንዳሉት እንግዲህ መነኮሳት ተብለው እያንዳንዳቸው አንዳንድ ክፍል ሆኑ። አሁን በተለይም አንዳንድ ቦታ ላይ ያለውማ ላይቱ ሁሉ ነገር ዘመናዊ ሆኖ ሁሉን እየገላችሁን እየተጠቀሙ ሁሉ መነኮስ ብሎ እንደዚህ እየበዙ ነው ማለት ነው። ጥሩ ህይወት እየኖሩ ነው ማለት ነው። እንደዚህ በማድረጋችን ምክንያት ለዚህ ዳርጎናል ማለት ነው። እኔ ባይሸፈንልኝ እዚህ አልቆምም። ማምላክ ምስክሬ፣ ስንት ጉድ አለብኝ፣ ስንት ነውር አለብኝ። ነውሬን ከድኖ በምሕረቱ ግን ያቆመኝ አማኑኤል ነው። አባትነታችንና ክህነታችንን ይረሱና በውስጥ መስመር ይጽፉልናል። እየሰማችሁኝ ነው? በጣም ነውር የሆኑ ነገሮች አንዳንድ ጊዜ ለእምነታችን የተሟገትን እየመሰለን አባቶችን ሁሉ በድፍረት የምንሳደብ ደፋሮች አድርጎናል ሰይጣን። ለቤተ ክርስቲያን የተቆረቆርን እየመሰለን ግን አይምሰላችሁ፣ ቤተ ክርስቲያንን እያፈረስናት ያለነው እኛው ነን። ለቤተ ክርስቲያን ጠላት እኛ ነን። ሰድቦ ለሰባዳቢ እየሰጠን ያለነው ቤተ ክርስቲያን እኛ ነን። የሚዝቱብን ሰዎች አሉ። ይኸውላችሁ እንደ ገዳዮችማ ቢሆን ተገድለን አልቀናል። ንስሐ ከገባሽ ስንት ዓመት ሆነሽ? መቁረብ ከጀመርክ ስንት ዓመት ሆነ? ቤተ መቅደስ ገብተ ማስቀደስ ከጀመርክ ስንት ዓመት ሆነ? ሰዓታት መቆም ከጀመርክ፣ ማህሌት መቆም ከጀመርሽ፣ ኪዳን እያስቀደሽ የኪዳኑን ጸሎት ከተካፈልሽ
እሊህን አባት ብዙዎች የምታውቋቸው ይመስለኛል። አንደበታቸው በጣም ደስ የሚል የሚያስተምሩት ትምህርት በእውነት አባ ሕርያቆስ ይባላሉና በዋነኛነት ሰሞኑንም እየተዘዋወረ ያለው ምንድነው ማስፈራሪያ እየደረሰኝ ነው፣ ቴክስት ምንም ሁሉ ነገር እየጻፈልኝ ነው፣ ይህንን ሁሉ ነገር ችዬ ነው ያለሁት። እንግዲህ ይሄ የምንረዳው ለትክክለኛ አባቶች ምን ያህል ጠላቶች በዙሪያዋ ተሰብስበው እንዳሉ ነው። ዛሬ የነበሩ ቪዲዮዎች እነዚህ ነበሩ። ሐሳብ አስተያየታችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ላይክ፣ ሰብስክራይብ እንዳይረሳ። በቀጣይ እስከምንገናኝ ድረስ ቸርን ሰንብቱ።